ሰላም እንዴት ናችሁ? ለማታውቁት ጥላውን እባላለሁ። የቴክኖሎጂ ኤዱኬሽናል ኮንቴንት ያላቸውን ትምህርቶች ዩቲዩብ ላይ ቪዲዮዎችን አፕሎድ አደርጋለሁ። እንደሚታወቀው ዛሬ ደግሞ ዩቲዩብ ላይ ለቪዲዮአችን ሲአርቲውን በደንብ ሊጨምርልን የሚችለው አሪፍ የሆነ ተምኔል መስራት ነው። ስለዚህ ቪዲዮአችን በሆነ አጋጣሚ ስንለቅ ተምኔላችን ልክ ካልሆነና ቸኩለን በፍጥነት የሆነ ተምኔል ከለቀቅን እሱን እንዴት በቀላሉ ኤዲት አድርገን የዩቲዩብ ተምኔላችንን በማስተካከል ሲአርቲያችንን በቀላሉ እንደምንጨምር በስልካችን ሪከርድ ያደረግን እስከመጨረሻው ምናይ ይሆናል። አብራችሁን ቆዩ። እሺ እንደዚህ ለማድረግ መጀመሪያ ወደ ክሮም እንገባለን። ወደ ክሮም ከገባን በኋላ እዚህ እንደምታዩት ዩቲዩብ የሚለውን እሱን አንዴ እንጫናለን። እኔ ዩቲዩብ ስለከፈትኩ ነው። እሺ እዚህ ፕሮሰስ ማድረጉ እንደ ስልካችን ፍጥነትና እንደ ኔትወርካችን ስፒድ ፐርፎርማንስ የተለያየ ሊሆን ይችላል። ስለዚህ እዚህ ፕሮሰስ አድርጎ እዚህ መጨረሻ ላይ ፕሮፋይል ይመጣልኛል። ስለዚህ እሷን አንዴ እቺ ፕሮፋይሌን አንዴ ጫናታለሁ። ፕሮፋይሌን እንደምታዩት ተጭኘዋለሁ። እዚህ ዩቲዩብ ስቱዲዮ የምትል ነገር አለ። እሷን አንዴ ክሊክ አድርገን ወደ ውስጥ እንገባለን። ዩቲዩብ ስቱዲዮ ከሚለው በስተግራ ዳሽቦርድ ኮንቴንት የሚል ነገር አለ። በኢሜጅም ብቻ የሚመጡበት ሁኔታ አለ። ስለዚህ እነዚህ ነገሮች ላይ ነው ሁሉን ነገር የምናስተካክለው። የዩቲዩባችንን ስታቲካል እይታ የዩቲዩባችን የት ሀገር እንደሚታይና ዩቲዩባችን በዚህን ሰዓት የመታየት አቅሙ ሁሉንም ነገር ቼክ የምናደርግበት ቦታ ነው። ስለዚህ እንደምታዩት ይቺ ከዚህ ከመጀመሪያዋ ይቺ አራተኛዋን ማለት ነው። ይቺ አምስተኛዋን እሷን አንዴ ክሊክ እናረጋታለን። ወይም በጽሁፍ ከሆነ ኮንቴንት የሚል ነገር ይመጣል። በዛ ኤዲት ማድረግ ይቻላል። እኔ በግራፊክስ እንዲሆን ስላረኩን ነው። ስለዚህ ይቺን አንዴ እንጫናታለን። አሁን ተምኔሉን መቀየር የፈለኩትን ቪዲዮ ከነዚህ መካከል አንደኛውን እነካዋለሁ ማለት ነው። ተምኔሉን መቀየሩን የፈለኩትን ቪዲዮ አንዴ እነካዋለሁ። ለምሳሌ አሁን እንደምታዩት እዚህ ነፃ 15 ጂቢ ማከማቻ ጉግል ድራይቭ ላይ የሚል የ17 ደቂቃ ቪዲዮ ነበር። ይሄን አሁን ነው የቀየርኩት። ስለዚህ አሁን ይሄን ተምኔል መቀየር ከፈለኩ አንዴ እንደዚህ አድርጌ ነካዋለሁ። ቪዲዮውን አንዴ ከነካው በኋላ ከቪዲዮ ስር እንደምታዩት የእርሳስ ምልክት መመስል ነገር አለ። እሷን አንዴ እንነካታለን። ኤዲት ማድረጊያ ነው ማለት ነው በቀላሉ። እሺ እንደምታዩት አሁን ፕሮሰስ አረገ አመጣልን ማለት ነው። እዚህ ኢንድ ስክሪን ለምሳሌ ይሄ ቪዲዮ እየታየ መጨረሻ ላይ መግባት የሚፈልገውን ቪዲዮ ምናምን ማስገባት ከፈለግን ኢንድ ስክሪን የምትለው እዚህ እሷን በመንካት የሆነ ቪዲዮዎችን ሌላ አድ ማድረግ እንችላለን። ይሄ መቀየር ከፈለግን እዚህ ተምኔል የምትለዋን ጎን 3 ሰረዝ አለ። እሷን አንዴ እንጫናታለን ማለት ነው። እቺ 3 ነጠብጣቧን ይችን አንዴ ክሊክ እናረጋታለን። ይችን አንዴ ክሊክ እናረጋታለን። እንደምታዩት ያት እዚህ መጀመሪያ ላይ ቼንጅ የምትል ነገር አለ። ቼንጅ የምትለዋን እንጫናለን። ቼንጅ የምትለዋን ከተጫንን በኋላ እንደምታዩት እዚህ የተለያዩ ቪዲዮዎች አሉ። ደስ ያለንን ቪዲዮ መጀመሪያ እዚህ ተምኔላችንን እንሰራና ከተምኔላችን ማስገባት የፈለግነውን እሱን ክሊክ በማድረግ ቀጥታ እንደዚህ አድርገን ተምኔላችንን እንቀይራለን ማለት ነው። ለምሳሌ የተለያዩ አርቲስቶች ብዙ ጊዜ 3 ሚሊዮን 4 ሚሊዮን ቪው አለው በማለት ቪዲዮአቸውን ኤዲት በማድረግ ሲአርቲያቸውን በደንብ ለመጨመር ይጠቀሙበታል። እንዲህ አይነት ኤዱኬሽናል ኮንቴንት ያላቸው ቪዲዮዎች እንደደርሷችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሰላማችሁ ይብዛ።